አምስቱ ውሾች መንግስተ ሰማያት አይገቡም ይላል መጽሐፍ። ምኖች ናቸው? ነፍሰ ገዳዮች፣ ስራ የሚያደርጉት፣ ሐሰተኞች፣ ዘማውያን፣ ጣዖት አምላኪዎች። እነዚህ መንግስተ ሰማያት አይገቡም። ዋናዎቹ ኃጢአቶች እነዚህ ናቸው። አውቆ ሰይጣን እነዚህን ኃጢአቶች ሰው እያረደው ይሄ እንዳይሰበክ አድርጎ ስለ ነፍሰ መግደል ስለ ነፍሰ ገዳይ እንዳይሰበክ አድርጎ ስለ አንድ የእንጨት ፍሬ እያከራከረ እንዴት እንደቀለደብን ልብ ብላችሁ ተመልከቱ። ነፍስ መግደል እየተስፋፋ ክቡር የሰው ልጅ ዘማዊ ሆኖ እርሱ ጎስቁሎ ከዝሙት ባርነት መውጣት አቅቶት መስሎ እየኖረ ነጭ ለብሶ ውስጡ ግን እንደ ቁራ ተቆሎ እየኖረ ደም የከፈለለት የመድኃኒዓለም ልጅ ኃጢአት አጎንብሶ ቀጥቅጦ እየገዛው ሰው አለ መሰላችሁ? የለም እኮ የነቀዘ እኮ ነው በእውነቱ ማለት ነው። መጽሐፍ ምን ይላል? ከአንበጣ የተረፈውን ትል በላው ይላል። ኢዩኤል ነው እንደሚለው። አንበጣ የተባለ ክህደት ነው፣ ምንፍቅና ነው። ወይም ደግሞ መናፍቅ ሰራዊት፣ ሃይማኖት የሌለው ሰራዊት ነው። ከአንበጣ የተረፈውን ትል በላው አለ። ከክህደትና ከጦርነት የተረፈውን ኃጢአት በላው ማለት ነው። አሁን ብዙ በጦርነት ያለ ብዙዎቻችን ደግሞ ኃጢአት በልቶ ጨርሰን ነው። ላዩን ቀለም ተቀብቶ ውስጡን ሌባ እንደዘረፈው ቤት በሉትን ብላችሁ ላዩን ቀለም ተቀብቶ አምሮበት ከውስጥ ሲገባ ሌባ የዘረፈው ቤት እና ተመልከቱ፣ ውስጡ በኃጢአት ነክሎ ፈርሶ ላዩ ግን ንጹህ ሆኖ የሚታይ ሰው እንደዚያ ቤት ያለ ምንም ረፍት ጥቅም የለውም። ከክርስቶስ ጋር አልተገናኙም። ስለዚህ መሰበክ ሲገባው ስለ ጥንቆላ ስለ ክደት መሰበክ ሲገባው ክርስቶስን መስደብ እንደ ቀልድ እየታየ አብያተ ክርስቲያናትን ማቃጠል ሰው ማረድ ሽንኩርት እንደመክተፍ ሲቀል እየታየ ይህ መሰበክ ሲገባው በአንድ እንጨት ፍሬ እየተከራከሩ ቡና ይጠጣል አይጠጣም። ይህኑ ስንት ክደት ሥላሴን ሳናውቅ ስለ ቡና እንከራከራለን። ሥላሴን ሳናውቅ አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው ብለህ የምታምነውን አምላክ በትክክል ሳታውቅ ስለ ቡና ጥያቄ መከራ ጻፍ ቀረንጆ አይደረስም። ደግሞ ባይታዊ 3 ወር ከመነነ ስብከትን ጀምር ቡና የጠጣችሁ ወዮላችሁ፣ ምን ነው የገደላችሁ ቢል፣ ምን ነው የዘሞታችሁ ቢል፣ ምን ነው ዘረኞች ወዮላችሁ ቢል፣ ሀገር የምታፈርሱ ወዮላችሁ ቢል። አሁን የቡና ይጠጣልና አይጠጣም አላልከም። ትልቁ ነገር ቅድሚያ ለሚሰጠው ቅድሚያ መስጠት እንድንሰጥ እግዚአብሔር ይርዳል። ሌላው እንግዲህ ከተነሳ ላይ ቀርድ መልሰው ርዕሴ እንዲሻማኝ ነው። ምን አደርጋለሁ? ቡና ማን የፈጠረው እንጨት ነው? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደለም? በሉ እንጂ መልካም አይደለም? እግዚአብሔር የረከሰ ፍጥረት ፈጥሯል። ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን ነው የበደለ? ራሱ። ታዲያ ቡና መልካም ፍጥረት ሆኖ ከተፈጠረ ምን አድርጎ ነው የማይጠጣ ስንላቸው እንዲህ ይላሉ። ሰይጣን መቋደሻዬ ነው ብሏል። ሰይጣን እንግዲህ እንጀራ መቋደሻዬ ነው ብል ራብና ልክ ነው። እውነት የምነግራችሁ ሰይጣን ሲጀመር እውነት ይናገራል አይናገርም? እስመ ሐሳዊ ውእቱ ወኀበ ሐሰት መጽሐፍ ቅዱስ ላይ የተጻፈው ነው። ዮሐንስ ወንጌል ምዕራፍ 8 ላይ እሱ የሐሰት አባቷ ነው። የሐሰት አባቷ ወሶበ ይነብብ ሐሰተ እምዚአሁ ይነብብ፣ ሐሰትንም ሲናገር ከራሷ መንጭቷ ይናገራል ብሎ ነው የሚናገረው። ስለዚህ ሰይጣን የኔ ነው ያለው ሁሉ እንግዲህ ሰይጣን ቤተክርስቲያን የኔ ናት ልንሰጠው አንሰጠው። አንዳንዶች ደግሞ ባለዛሮችና ጠንቋዮች ይጠቀሙበታል። እንዴ በግን እንግዲህ ጠንቋዮች ያርዱታልና እኛ አንበላም ነው? ኃጢአት ነው ሊባል ነው? ስንዴ እኮ ከሙስሊም ቤት ቂጣ ሆኖ ይፈትታል። ከኛ ቤት አይበላም ሊባል ነው? ሰው እንዳጠቃቀሙ ፍጥረትን ይጠቀምበታል፣ ራሱ ያረክሳል። ቡና ያረከሰ ፍጥረት ነው የሚል ፈጽሞ የለም። ቡና ለምን ሰተት ብሎ እንደገባ አላውቅም። እንኳን መጣገ አንዳንዶቹ ደግሞ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ መጠጣት አትችሉም ብሏል ይላል። ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ አትጠጡ ነው ያለ እንጂ ቡና ያጋንንት መጠጥ ነው ግን አለ። ያጋንንት መጠጥ የተባለው ከጣዖት ቤት የሚሰራ ማንኛውም ነገር ከጣዖት ቤት ከተሰራ
የባለዛሮች ስም ከጠሩበት፣ ጠንቋዮች ከደገሙበት፣ የአጋንንት ስም ከተጠራበት ቡና ብቻ ሳይሆን እንጀራም አይበላም፣ ጠላም አይጠጣም። ማንኛውም ነገር ከአጋንንት ቤት ከሆነ የረከሰ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በዚያው ላይ ደግሞ እንዲህ የሚል ጥያቄ ደግሞ ቡና ጌታ የተሰቀለለት ለምልሞ ነው። ሁሉም እጽዋት ሲያረግፉ ቡና ለክርስቶስ ምን በድሎት? ክርስቶስ ቡናን ምን በድሎት ነው እርሳይ ለምልሞ ይዋል? ይሄ ነውር አይደለም። ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉ ያፋለሰ ለክርስቶስ መገዛቱን ያቆመ ማንም ሰው ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዝቷል። እንደዚህ የሚል መጽሐፍን ፈጽሞ የለም። ቤተክርስቲያን 4 የትምህርት ቤቶች አሏት። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት። የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። በሏቸው እስኪ ብሉያት በሉ፣ እሺ፣ ሐዲሳት፣ እሺ፣ ሊቃውንት በሉ፣ እሺ፣ መነኮሳት። እነዚህ ሰው ሲማር በቤተ ክርስቲያን 4ቱን ጉባኤያት ጨርሶ ተመረቀ ይባላል። በ4ቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጣላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን? ወይስ ማን ነው ያለው? አግናጤዎስ ብሏል? የሬኒዎስ ብሏል? አላለ። አውሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላሉ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለይታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል። ሰው እንጀራ እየበላ የሚያምር፣ ጠላ እየጠጣ የሚያምር። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም ቦአቦን፣ ቶና፣ በረካ እያሉ የሚጠሩ አሉ። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት። እንትን መጎዝጎዝ፣ እንትን ማጥያጥያስ ግን ነውር ነው። ሰምታችኋል አይደለም? ይሄ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ? ቡና ስታፈሉ በዚህ የምትደጋግሱት ነገር እንደዚህ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል። ነገር ግን ሰው አልጠጣም ቢል ግን ነውር አይሆንበትም። ሰው ስጋ አልበላም ቢል ነውር እንደማይሆንበት በድርሳነ ጽዮን፣ በሌሎቹ በድርሳነ አቡነ መብዓ ጽዮን፣ በዜና ሥላሴ ተጽፎ ይገኛል። ተአምር ነው። ምሳሌ አንድ ነገር እንገራችሁ። አንድ ወንድ ወይም አንድ ለምሳሌ አያድርገውና አንድ ካህን በአንዲት ሴት ምክንያት ክህነቱን ቢያጣ ሴት ኃጢአት ነው አይደለም? መልሱ። አረም እሺ፣ አንዲትን መነኩሲት ድንግል የሆነች ድንግል መነኩሲት አንድ ወንድ ከክብር አሳንሶ ቆቧን ቢያስጥላት ወንድ ኃጢአት ነው አይደለም? አቤት አይደለም። ለምንድን ነው የማይሆነው? ያ ማለት ነው። ታዲያ ስንት ሰው ያሰናከሉ ሰዎች አሉ። ሰው ስላሰናከሉ ስንት ወንዶችን ያሰናክሉ ሴቶች ስላሉ ሴት ኃጢአት ነው ከተባለ ሴቱ ላይ አይጸድቅም ማለት ነው። እንደዚህ ያለ መጽሐፍ አለ። እንደዚህ ነው ማሰብ የሚጠበቅባችሁ ማለት ነው። በቡና ያሳተው ሰው ሰይጣን፣ በቡና ያሰናከለው ሰው ሊኖር ይችላል። በበግ ያሳሳተው ሰው ማለት፣ በእንጀራ ያሰናከለው ሰው ማለት፣ በብዙ ነገር ምን እሱ ብቻ በቀሚስና በቃባም እኮ አሰናክሏል። በቆብም እኮ ሰይጣን አታሏል። ታዲያ ሰይጣን መነኩሴ መልሶ ስላሳሳተ ምንኩስና ኃጢአት ነው ልንል አይደለም። ፈጽሞ እንደዚህ አይደለም። ለይቶ አበጥሮ የጥንቆላውን ለጥንቆላ ለይቶ እንዲህ ያለው አጋንንት ጋር ዛሬ ረቡዕ ነው ዓርብ ነው ሳይ ወደዚህ ጥጋ ጥግ ሳይጠቁ
ማንኛውም ፍጥረት አመስግኖ ቢመገቡት በእግዚአብሔር ስም የተቀደሰ ነው። እሱ ብቻ አይደለም። ኢትዮጵያዊው ሊቅ መምህር አካለ ወልድ ቦሩ ሜዳ የነበሩት አሁን በአፄ ምኒልክ የነበሩት ማለት በአፄ ቴዎድሮስ የነበሩት ማለት ነው የቤተክርስቲያን ሊቅ ናቸው። ከሌላ እምነት ድርጅት ጋር ክርክር ገጠሙ። ክርክር ሲገጥሙ ምንድነው ያሉት? በእምነት ሲረታ አንተ በሬውን ረዳው፣ ግን የኔ ሃይማኖት ያንተን የምታምንበትን የረከሰ እምነት እንደሚያሸንፍ ስለማው በሬውን ካረድከው በኋላ እኔ መልሻ አርጄ እበላዋለሁ። መጀመሪያ አረደ፣ አረሚው አይዛው አረደ በኋላ እሳቸው መልሰው ሲባርኩት እንደገና አዲስ ደም ፈሰሰ። ክርስቲያን የችግር ወቅት ከሆነበት የማያምኑትን ሰዎች እንጀራ ባርኮ ቢበላው እንኳን ነውር አይሆንበትም። ግን የችግር ወቅት ከሆነ ነው ለወዳችሁ እያላችሁ እየሄዳችሁ ብትልጡ ነው ነግሬያቸዋለሁ አይደል? በደንብ አንዳንድ ነገር ጥንቃቄ ማድረግ ስላለብን፣ ስለዚህ እግዚአብሔር ሰዎች ገብቶ መውጣት ይገባል። ጥራዝ ነጠቆች አትሁኑ፣ ደጋፊ ክርስቲያን አትሁኑ። በሞት ያፈርሰው ልጃቸዋል። ደጋፊ ክርስቲያን የትም አይደርስም። የአባ ገሌ ደጋፊ፣ የመምህር ገሌ ደጋፊ፣ እናንተ የቤተ ክርስቲያን ናችሁ። እስከ አንድ ጊዜ የቤተ ክርስቲያን ነበር። የማናችሁ? የቤተ ክርስቲያን ነው። የሚሳሳተው ሰው የሚያስተምር ሰው ካለ ትክክለኛውን ትይዛላችሁ። ሲሳሳት ስህተት ነው። ይሄ የቤተ ዋናው ነገር በጧት እንደተነጋገርነው የነበራችሁ ሰንሰለቱን ጠብቆ የመጣ ትምህርት ካለ ትምህርቱን ያዙ፣ ትድናላችሁ። እንድንድን እግዚአብሔር ይርዳ። ስለዚህ ሳይገቡ የወጡ ሰዎች ሰው ያደናብራል። ገብቶ መውጣት ያስፈልጋል። ይበቁ ወደ ትምህርት ይወርስ ወደ ስብከት። መጀመሪያ ሊማር ይገባል፣ ተምሮ ሊሰብክ ይወጣል። ሳይገቡ የወጡት ናቸው ብዙ ሰው እንደወጡ የቀሩት። ገብቶ መውጣት ያስፈልጋል። በእኔ በኩል የሚገባ መጀመሪያ ይገባል፣ ይማር፣ ቀጥሎ ይሰብክ። ሳይማር ማስተማር ነውር ነው፣ ፈጽሙ። ይገባል ወደ ምግባር፣ ወደ ሃይማኖት ይወርስ ወደ ምግባር ይሰማራል። ያመነውን ሃይማኖት ይተገብር፣ ይሰማራል። ይሄንን ነውና ገብተን እንድንወጣ ገብታችሁ መውጣትን እወቁ ማለት ነው። ገብተን ነው እንጂ ማወቅ በዳሪ ሆናችሁ። አንዳንድ ጊዜ ቤተክርስቲያኑ ብጥብጥ ስላለ ካህናቱ እየተጣጡ ስለሆነ ቤተ ክህነትም ጵጵስናው ጠብ ስላለ እንዲሁ በዳር ሆኖ መኖር ይሻላል አትበሉ። እስኪ ሁላችሁም ወጥ ስሩና ጥሩ ወጥ ሰርታችሁ ዝም ብላችሁ ስታሸቱት ዋሉና ትጠግቡ እንደውት ትችላላችሁ። ከፍቶ መብላት ክርስትና ቀርቦ የሚመገቡት እንጂ በዳር ሆኖ የሚያሸቱት ወጥ አይደለም። ገብቶ የሚዋኙበት ባህር ነው። ወንዝ ዳር ሄዳችሁ ቁማችሁ ውላችሁና ተነጹ እንደው እስኪሉት ገብታችሁ መታጠብ ነው። እውነት ነው። መድኃኒታችን ኢየሱስ ክርስቶስ የቸርነት ባህር ነው። ገብቶ የታጠበ ይነጻል። በር ላይ የቆመ ግን ከነሱ ይኖራል። እርሱም ጠቅጥሎ ሲወድ ያወርደዋል። ቅርብ ወደ ቤተክርስቲያን ቀርቧል። እግዚአብሔር ቸርነቱን ቅመሱት። ማርያም ታማልዳለች አታማልድም እያላችሁ ጥቅስ ከምትመዙ ማማለዷን ውዳሴ ማርያም ድገሙና ሞክሩት። ቅመሱ። ይኸው አሁን ወደዚህ ይገራል። ማርያም ታማልዳለች አታማልድ ብላችሁ ታማልዳለች ማስረጃ ና ለምናትና ታማልዳለች። ይህ ነው መልሱ። እውነት ነው። 3 ቀን ውዳሴ ማርያም ብትደግም የፈለከውን ነገር ትሰጣለች። እንደዚህ ያለ ማለት ነው። የአቡነ ተክለ ሃይማኖት ደቀ መዝሙር የኔ አባት እኮ ምግብ እኮ ይሰጣል፣ ውሃ ሲጠማ ጠላም ያጠጣል እንዳለ ሁሉ የጠቋዩ ያጠጣል ሲል የሚሰደኛል ና አይ አሁንማ አትገዱ ነገርም መጣ። በበነጋው መጣ። ሲመጣ ቀስቱን ይዞ መጣ። አቡነ ተክለ ሃይማኖት እያማተቡ ሲወጡ ቀስቱ ለብቻ ሰውየው ለብቻ ወደቀ። አላገባ ምንድን ትፈልገዋል? ጠላ አለ። ውሃውን ባረኩና ጠላ አድርገው ሰጡና ጠጣ አሉ። አይ አልጠጣም፣ መርዝ ትሰጡኛላችሁ። ልጄ ቅመስለት አሉ። ዓርብ ነበር። አባቴ በጾሙ አላቸው። ልጄ ከጾምማ ፍቅር አይበልጥም፣ ጠጣ። ይሄ ሰው የሚመለስ ከሆነ ፍቅር ይበልጣል ብለው አስጠጡ። ከጾም ፍቅር ይበልጣል ብላችሁ ብሉም አላልኩም። እውነቴን ነው። ይሄንን እየጠነቀቁ ካለቱ ችግር ነው። ይሄ በመጽሐፍ ቅዱስ ውስጥ ጭልፊት አይበላም። ታውቃላችሁ? ጭልፊት አይበላም። ጭልፊት የሚባለው ይሄ ዝም ብሎ ጫፍ ይዞ የሚሮጥ ክርስቲያን ወሬኛ ማለት ነው። ያ አይጸድቅም። ዝም ብሎ ጫፋል ዛሬ እኮ እንዲህ ተባለ እስከ ስሩ ሳይሰማ ማለት በደንብ ያዙ። ስለዚህ ተመልከቱ። ጾም ፍቅር አይበል ጠላውን ግጥም አድርጎ ጠጣና አቡነ ተክለ ሃይማኖት እና እየሰበከ በዚሁ በቃ ነገም ዙረናል እያልኩ አጠጣለሁ። ስለዚህ ደቀ መዝሙሩ እንዳለ የአባ ተክለ ሃይማኖት ደቀ መዝሙር እንደተናገረ አባቴ ያጠጣሉ ማስረጃ ና ያጠጡ
አናጠጧል። ቅዱሳን ክርስትና የሚቀመስ እንጂ የሚታወቅ አይደለም፣ በኑሮ የሚገለጥ ነው። ክርስቶስ እኛን መውደዱን ኑሮ አሳየን እንጂ